በሶሪያ የኦርቶዶክስ ቤተክርስቲያን ውስጥ በደረሰ የአጥፍቶ ጠፊ ወንጀል 22 ሰዎች መገደላቸው ተነገረ። በኢራን እስካሁን ባለው ግጭት 500 ሰዎች መገደላቸው ተዘገበ። ኢራን ዛሬ በፈጸመችው ጥቃት በሺዎች የሚቆጠሩ እስራኤላውያን መብራት አልባ መሆናቸው ተነገረ። ውድና የተከበራችሁ የሀብ ኒውስ የዩቲዩብ ቻናል ቤተሰቦቻችን እኝንና ሌሎች መረጃዎችን ይዘንላችሁ መተናል። እስከ መረጃዎቹ ፍጻሜ አብራችሁን ቆዩ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግም ቤተሰብ ይሁኑ። ኢራን ዛሬ በፈጸመችው ጥቃት በሺዎች የሚቆጠሩ እስራኤላውያን መብራት አልባ ማድረጓ ተነገረ። ኢራን ዛሬ ሰኔ 16 2017 ዓመተ ምህረት በፈጸመችው ጥቃት 8000 ያህል እስራኤላውያን መብራት አልባ ማድረጉን የሀገሪቱ ኃይል ሚኒስተር ገለጹ። በኤሌክትሪክ መስመሮች ላይ ለሚደርሱ ጉዳቶች አስቀድሞ ተዘጋጅተናል፣ እናም በሚቀጥሉት 3 ሰዓታት ውስጥም የኃይል አገልግሎት ይመለሳል ሲሉም ሚኒስተሩ ኤልሺኪን ተናግረዋል። እስራኤል ኤሌክትሪክ ኮርፖሬሽን ቀደም ሲል በደቡባዊ እስራኤል በስትራቴጂካዊ የመሰረተ ልማት ግንባታ አቅራቢ ጉዳት ደርሶበታል ሲል ሪፖርቱም አድርጓል። ይህም በበርካታ ነዋሪዎች ላይ የኤሌክትሪክ ኃይል መቋረጥን ማስተካከሉንም ገልጿል። ሰራተኞቻችን በተቻለ ፍጥነት የኤሌክትሪክ ኃይል አገልግሎትን ለመመለስ በበርካታ ቦታዎች ላይ እየሰሩ ነውም ሲሉም ተደምጠዋል። የመሰረተ ልማት ጥገናዎችን ጨምሮ አደጋ ፈጣሪ ቁሳቁሶችን ማስወገድ ከጸጥታ ኃይሎች ጋር በቅንጅት እያከናወኑ እንደሆነም ገልጸዋል። በኢራን 500 ሰዎች መገደላቸው ተዘገበ። እስራኤል በኢራን ላይ ጥቃት መፈጸም ከጀመረችበት እንደ አውሮፓውያኑ ሰኔ 13 ጀምሮ ወደ 500 የሚጠጉ ሰዎች መገደላቸውን የአገሪቷ የመንግስት ቴሌቪዥን ጣቢያ ዘግቧል። ከሟቾቹ በተጨማሪም ከ3000 በላይ ሰዎች ላይ ጉዳት መድረሱንም ጣቢያው እንዲሁ ገልጿል። በኢራን መንግስት ገደብ ምክንያት የቢቢሲ ጋዜጠኞች አገሪቷ ውስጥ ሆነው መዘገብ ባለመቻላቸው በእስራኤል ጥቃት የደረሰውን ጉዳትም ለመመልከት አዳጋች እንደሆነባቸውም ገልጸዋል። ግጭቱን እየተከታተለ የሚገኘው ሂውማን አክቲቪስት ኢን ኢራንም የተባለ የሰብአዊ መብት ቡድን የተገደሉ ሰዎች ቁጥር ከተገለጸው እጥፍ እንደሆኑም እንዲሁ ገልጿል። አሜሪካ የኢራን 3 የኒውክሌር ማብሪያ ጣቢያዎች ላይ ጥቃት መፈጸሟን ተከትሎ የኢራኑ ፕሬዝዳንት ለአብሪቷ ምላሽ ሊሰጥ እንደሚገባ ዛቱ። የአሜሪካ ፕሬዝዳንት ዶናልድ ትራምፕም የተፈጸመው ጥቃት ቦምቡን ከኢራን እጅ አውጥቷል ብለዋል። የተባበሩት መንግስታት የኒውክሌር ተቆጣጣሪ ከምድር በታች በሚገኘው ፍራዶ የኒውክሌር ማብሪያ ጣቢያ ላይ የደረሰው ጉዳትን መገምገም እንዳልተቻለ የገለጹ ሲሆን የኢራን የውጭ ጉዳይ ሚኒስተር የአገሪቷ የኒውክሌር ዕውቀትም በቦምብ ሊጠፋ እንደማይችልም ተናግረዋል። ቀደም ብሎ የአሜሪካ መከላከያ ሚኒስተር ፓት ሂጌሴንም ጥቃቱን በኢራን አስተዳደር ለውጥ ለማምጣት የተፈጸመ ሳይሆን ኒውክሌር መሳሪያ እንዳትጠቀም ለማድረግ መሆኑንም ገልጸዋል። ይህ በእንዲህ እንዳለም ኢራንና እስራኤል እርስ በርስ ጥቃት መሰናዘራቸውን ቀጥለዋል። እስራኤል በርካታ ወታደራዊ ኢላማዎችን መምታቷንም ስትገልጽ የኢራን ቀይ ጨረቃ ግን ሆስፒታልና ሕክምና ተቋማትን ደብድባለች ሲልም ከሷል። የተመድ ተቆጣጣሪ ቡድን የኢራን የኒውክሌር ይዞታዎችን ለመመርመር እንዲቻል የግጭት አቁሙ ጥሪም አቅርቧል። እስራኤል 6 የኢራን አየር ማረፊያዎችን በማጥቃትም 15 አውሮፕላኖችን ማውደሟንም አሳውቃለች። ኢራን ወሳኝ የሆነው ቁልፍ የነዳጅ መተላለፊያ መስመር እንዳትዘጋ ተጽዕኖ ለመፍጠርም አሜሪካ ለቻይና ጥሪ አቅርባለች። በሶሪያ ዋና ከተማ ደማስቆ ውስጥ በሚገኘው የግሪክ ኦርቶዶክስ ቤተክርስቲያን ላይ በተፈጸመ የአጥፍቶ ጠፊ የቦምብ ጥቃት ቢያንስ 22 ሰዎች ሲገደሉ 63 ሰዎች መቁሰላቸውን የሀገሪቱ ጤና ሚኒስቴር አሳወቀ። የሀገሪቱ የውጭ ጉዳይ ሚኒስቴር እንዳሳወቀውም አንድ ግለሰብ እሁድ ምሽት በዳዌስ ሰፈር በሚገኘው በነቢዩ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን ውስጥ በመግባት ልብሱ ላይ የታጠቀውን ፈንጅ ከመፈንዳቱ በፊትም ተኩስ ከፍቷል ብለዋል። ጥቃቱ አድራሹ ከጃሃዳዊ ኢስላሚክ ስቴትስ ቡድን ጋር ግንኙነት እንዳለውም ገልጿል። ቡድኑ ግን ለተፈጸመው ጥቃት ኃላፊነቱን እንደማይወስድም ገልጿል። በቤተክርስቲያን ውስጥ የተነሱ ፎቶዎችና ቪዲዮዎችም በከፍተኛ ሁኔታ የተጎዳ መሰዋዊ፣ የተሰበረ ብርጭቆ፣ የተሸፈኑ ወንበሮች እንዲሁም ግድግዳ ላይ የተጫረ ደምም አሳይተዋል። የዓይን እማኝ የሆነ አንድ ግለሰብም ለኤፍቢ የዜና ወኪል እንደገለጸው አንድ ሰው ከውጪ የጦር መሳሪያ ይዞ ወደ ቤተክርስቲያኒቱ በመግባት ተኩስ ጀመረ። ቤተክርስቲያኒቱ ውስጥ የነበሩ ሰዎችንና ራሱን ከማጥፋቱን በፊት በተኩስ ለማቁሰልም ሞክሮ ነበረም ሲልም ገልጿል። ኢትዮጵያ በ2018 የጋዝ ምርት ወደ ገበያ ልታቀርብ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኢትዮጵያ የራሷ ጋዝን ለማምረት ጥረት ስታደርግ መቆየቷን የገለጹ ሲሆን በመጪው መስከረምም 2018 ዓ.ም አዲስ ዓመት ላይ ወደ ገበያ ሊቀርብ መሆኑን ሰምቻለሁ ሲልም
ኢትዮኤፍ ይመዘግባል። ይህ የተሰማውን ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገሪቱ ከሚገኙ ሚዲያ አመራሮችና የኮሚኒኬሽን ባለሙያዎች ጋር በዛሬው ዕለት ያደረጉት ባለው የጋራ ውይይት ላይ እንደሆነም ተገልጿል። ይህ ምርት የት አካባቢ እንደሆነም በቀጥታ ባይናገሩም በንግግራቸው ላለፉት 2-3 ዓመታት እኔ የምጎበኘው ጋዙን ነው፣ እናንተ የምታዩት ስንዴውን ነው ሲሉም ተናግረዋል። ከ7 ዓመት በፊትም ጠቅላይ ሚኒስተሩ ኢትዮጵያ ድፍድፍ ነዳጅ የማምረት ሙከራና መሸጥ እንደምትጀምርም ተናግረው ነበር። በተለያዩ ምክንያቶች ግን ስራ ላይ ሊውል እንዳልቻለም ይታወቃል። በዚህ መድረክ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድም ኢትዮጵያ ማዳበሪያን ከዳንጎቴ ግሩፕ ጋር ለማምረት ከስምምነት ላይ መድረሷንም አሳውቋል። ከዚህ ቀደም በኢትዮጵያ የማዳበሪያ ፋብሪካ ለመገንባት ውጥን መያዙን ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስት የ2017 በጀት ዓመት የ6 ወራት የስራ አፈጻጸምን በተመለከተ ለምክር ቤት አባላት ባቀረቡበት ወቅትም መናገራቸው ይታወሳል። በወቅቱ የማዳበሪያ ፋብሪካ ግንባታም ከ2.5 እስከ 3 ቢሊዮን ዶላር ወጪ እንደሚጠይቅም ጠቅላይ ሚኒስትሩ ተናግረዋል። በተጨማሪም ጠቅላይ ሚኒስትሩ በመጪው 2018 መስከረም ወር ላይ ታላቁ የህዳሴ ግድብ ተጠናቆ ሪባኑ እንደሚቆረጥም በዚህ መድረክ ላይ ተናግረዋል። የኢራን ጦር ዩናይትድ ስቴትስ ኃይለኛ ምላሽ እንደሚጠብቃት አስጠነቀቀ። የኢራን ጦር ካታም አልአንቢን ክፍለ ቃል አቀባይም የዩናይትድ ስቴትስ በሶስተኛ ዋና የዩክሬን ቦታዎች ላይ የቦምብ ድብደባ ከፈጸመች በኋላም ከባድ መዘዞችን የሚያስከትሉ ተግባራት ይኖራሉ ሲሉም አስጠንቅቀዋል። የኢራን የዜና ኤጀንሲ ስማቸውን ያልጠቀሷቸውን ቃል አቀባይ ዋቢ በማድረግ እንደዘገቡትም ዩናይትድ ስቴትስ እስራኤልን ወክላ ወንጀላዊ ድርጊት ፈጽማለች በማለትም ክስ ሰንዝረዋል። ይህም የኢራንን ሉዓላዊነት በአደባባይ ይጥሳል ሲሉም ነው ያከሉት። ቃል አቀባዩ ስለ እስራኤል ሲናገሩ ይህ የጥላቻ ተግባር የተፈጸመው እየሞተ ያለው የጾታዊ አገዛዝን ለማሰራራት በማለት ነው። የዩናይትድ ስቴትስ ጥቃትም የኢራን ህጋዊና የተለያዩ ኢላማዎችን እንደሚያሰፋ አክለውም ሀቲም አልአልቢን ከኢራን አብዮታዊ ጥቃት ኮርፖሬሽን የተለየ የሚንቀሳቀስ በኢራን ጀነራል ስታፍ ቀጥተኛ ትዕዛዝ ስር የሚገኝ የወታደራዊ ኃይል ልዩ ክፍል እንደሆነም ገልጸዋል።